ታይታኒክ መርከብ ከመስጠሟ 14 ዓመት በፊት ስለ አደጋው የሚተነበይ መጽሐፍ ተጽፎ እንደነበር ያውቃሉ? ታይታኒክ መርከብ ከመስጠሟ 14 ዓመት በፊት በ1898 ኤ.አ. ሞርጋን ሮበርትሰን የተባለ ጸሐፊ አንድ ልብ ወለድ መጽሐፍ ጽፎ ነበር። የመጽሐፉ ስም ዘ ሬክ ኦፍ ዘ ታይታኒክ የቲታን መፈራረስ ይባላል። የሚገርመው ነገር በመጽሐፉ ውስጥ ያለው ታሪክ ከታይታኒክ አደጋ ጋር ያለው ተመሳሳይነት ያስፈራል። የመጀመሪያው ተመሳሳይነት በመጽሐፉ ውስጥ ያለችው መርከብ ስም ታይታኒክ ሲሆን እውነተኛዋ መርከብ ደግሞ ታይታኒክ ትባላለች። መጠኑና ፍጥነቱ ሁለቱም መርከቦች በወቅቱ የዓለማችን ትልቁ መርከቦች ተብለው የተገለጹ ሲሆን ሁለቱም በአትላንቲክ ውቅያኖስ ላይ በከፍተኛ ፍጥነት ሲጓዙ ነበር አደጋው የደረሰው። የአደጋው መንስኤ ሁለቱም መርከቦች በኤፕሪል ወር ላይ በበረዶ ተራራ ኤተበርድ ተመተው ነው የሰጠሙት። የነፍስ አድን ጀልባዎች ልክ እንደ እውነተኛዋ ታይታኒክ በመጽሐፉ ውስጥ ያለችው መርከብም በቂ የነፍስ አድን ጀልባዎች አልነበሯትም። ይህ ታሪክ ጸሐፊው የወደፊቱን አይቷል ወይስ በአጋጣሚ የሆነ ነገር ነው በሚል እስካሁን ድረስ ሰዎችን ያስደንቃል። ለተጨማሪ ተመሳሳይ ቪዲዮዎች ፏድ ቲቪን ሰብስክራይብ ያድርጉ።